ሆነን የምንሰራው ለምን እንደሆነ ላሳያችሁ። አፈር ብላ ቢቀርብ ይሻል ነበር። በወጣትነታቸው ምንም አይነት ፍቅረኛ የሌላቸው ሰው በኋላ ላይ ቆንጆ የተባለች ሚስትና እንደዚሁም ኢንተለጀንት የሆነች ሚስት እንደሚያገኙ አሁን ላይ ወጡ ጥናቶች እያሳዩ ይገኛሉ። ይሄንን መረጃ ታዲያ አሁን ላይ ፍቅረኛ ለሌለው ለዛ ጓደኛችሁ ላኩለት። አይዞ ምንድነሽ? ምን አንዱ ነው ትላንትና አይኑን የሆነ ነገር ወቅቶት ጠፍቶ መጥቶ እዚህ ጋር በቃ ማብሪያና ማጥፊያ ልስራ አለብኝ እኮ ነው። አንተ ራስህ በቃ እንዳታስብ ታይፎድ እና ታይፈስ ነው በቅርቡ ይሻላልሽ። እንዴ ዶክተር ተፈንክቼ መጥቼ እኮ አሽገልኝ ነው እኮ የጭንቅላት ታይፎድ እና ታይፈስ ምንድነው የምትለው? እንዴ ይባላል እንዴ? ቆይ ዶክተሩ እኔ ነኝ አንተ ነህ? እንዲህ በቃ ዝጋ ቀረ አይደል? አንተ ራስህ እንዲሁ እንዳንተ የዛገ ሰው ትላንትና እጁን የዛገ ብረት ቆርጦ ቲታኖስ ሊወጋ መጥቶ እንዲሁ እንዳንተ ሲያዘገኝ ሰውየውን ትቼ የዛገውን ብረት አስመጥቼ ብረቱን ነው ወጎ ቲታኖስ ሲጋር። ሰላም እንዴት ናችሁ? ሳምሪ ቲቦች ነን። በአዳዲስና ባዝናኝ ቪዲዮዎች እንደተለመደው ወደ እናንተ መተናል። ከእናንተ የሚጠበቀው ቪዲዮቻችንን ከመጀመራችን በፊት ቤቱን ሰብስክራይብ ማድረግ አለማድረጋችሁን ቼክ ማድረግ፣ ከወደዳችሁት ላይክ፣ የተሰማችሁን ኮሜንት እና ለወዳጅ ዘመዶቻችሁ ሼር ማድረግ ብቻ ነው። ወደ ቪዲዮቻችን እናልፋለን። ፍርካስ ነው ፍርካስ። ይሄን መልስ በአራሳት ማሰደት ሆነ ፍርካስ ሙርሻ ያናግራል። ፍርካስ ዋንጫ አንዴ ያዘው። ሙርሾ እያናገረ ነው። ሙርሾ ገጥማለሁ እያለ ነው። አይ አዎ ሁሉ በቃ ቪዲዮ ሰሪ ወንድ ነኝ ባይሆን እኔን ፋይት ፈልጉኝ ነው። አዎ እኔን ፋይት ሙርሾ። አዎ ፍርካስ በእናትህ ሙርሾ በእናትህ አንዴ ስማ ንገረኝ ለሙርሾ ኤኒ ታይም ኤኒ ፕሌስ የትም ቦታ በያ እበላልሃለሁ። እኔ እኮ ስቀልድ ምናምን ሰው ዝም ብዬ እንትን ነው መስሎ ገባ በያ ሌላ ዓለም ውስጥ ያለው ሰው ነኝ። ቀልድ አይደለም። ከሳቅ ጨዋታ ውጭ የከበደ ሰው ነኝ። ሙርሾ ኮንትራት ካለው ፈርም። ኮንትራት ባይኖረው በነፃ ሰፈር መጥቼ ነው የምጣላ። እበላልሃለሁ። አታውቀኝም ሰማኝ ሙርሾ አላወቀኝም። ሙርሾ ፈርም። ከዚህ በኋላ አፍን ስከፍት እንዳልሰማ። እያለቀስክ ነው ወደ ቤት የምትሄዱ። እያለቀስክ ጨዋታ አይደለም ሳቅ ጨዋታ በዛ ታውቃለህ። ሳቅ ጨዋታ ብቻ አይደለም ሙርሾ አለውልህ። አትጀምረኝ ተው። ቀልድ ነው እያለ ነው እንግዲህ። የሙርሾና ያንተን ደግሞ እንጠብቃለን። ማግባቴን እንደተጸጸትኩ ነው የምታረገኝ። በገባው ቁጥር የገባ የተወጣ ጭቅጭቅ ትላለህ እንዴ? የኔዋ ደግሞ ገንዘብ በወጣው በገባው ቁጥር ገንዘብ አምጣ ኬትራ ባታይ አምጣ ይፈኝ ጉድ እኮ ነው። አንተስ? እኔ እግዚአብሔር ይመስገን በእውነት ባርኮ ነው የሰጠኝ። እኔ ጋር እንደዚህ አይነት ነገር የለም። እየዋሸሁ መሆን አለበት። እየደበክላት ነው እንጂ ሴት ሆና እንደዚህ እኛና እኔ እናስዋጣኝ እንዴ? ዝም አትለውም? የሆነ ነገርማ መደብቃላት ነው። ለኔ ደግሞ የመረረኝ ነገር የቤተሰቦቿ ጉዳይ ነው። ሰኞ ይመጣሉ፣ ማክሰኞ ይመጣሉ፣ ሮብ ይመጣሉ፣ ሐሙስ፣ ቅዳሜ፣ ዓርብ ብቻችንን መሆን አልቻልንም። በቃ መሮኛል እኮ ነው ትዳር መደ አንተ እንደውም በጣም ምስኪን ነች እንዴ! እኔ ለምን የወፈርኩ ይመስላል? ተመልከተኝ። ስትረስ ጭንቀት እኮ ነው እንደዚህ የሚያወፍረኝ እንትን የሚለኝ እኮ ጭንቀት እኮ ነው። እሱ ነው እኮ ማለት እኮ። እሺ አሁንስ? እሺ አሁን ምንም ችግር የለብህም አንተ። እኔ ጋር ምንም ችግር የለም። በእርግጥ ያው ምናልባት ችግር ከተባለ ቁርስ ጠዋት ስነሳ ቁርስ በልተሃል ወይ ምሳ በላህ ቅርብልኝና ቁርስ ምናምን ባፍ ምናምን ታገሳለች። ሁለተኛ ከኛ ጋር አንተ የለህም ሲጀምር አንተ ኧረ እንዴ ችግር ከሌለባት የለባትም ነው። የሌለውን እንደናንተ እየፈጠረ ያወራ እንዴ? በቃ ከእንግዲህ ጓደኛችን አይደለህም ተብሏል። እንግዲህ ወይ ደግሞ የለህም መኖር አለመኖሩን ቼክ አስደረግ። እንዲህ ሆነን የምንሰራው ለምን እንደሆነ ላሳያችሁ።
መስኮት ይሄን ይጣፋጭ ለዚህ ነው ሲያምሩ እንዴ በጣም ጠንካራ ነው የጉልበቱ የጅብ ነው ግን ልቡም የጅብ ነው የጅብ ልብ ፈሪ ነው ጉልበቱ የጅብ ነው ልቡም የጅብ ነው እንግዲህ ልቡን አሳይቷል በህይወት ካለ አለው በለን እንግዲህ በወጣትነታቸው ምንም አይነት ፍቅረኛ የሌላቸው ሰው በኋላ ላይ ቆንጆ የተባለች ሚስትና እንደዚሁም ኢንተለጀንት የሆነች ሚስት እንደሚያገኙ አሁን ላይ የወጡ ጥናቶች እያሳዩ ይገኛሉ። ይህንን መረጃ ታዲያ አሁን ላይ ፍቅረኛ ለሌለው ለዛ ጓደኛችሁ ላኩለት። በቅርቡ የተደረገ አንድ ጥናት እንዳሳየው ከሆነ ቀደም ብሎ የነበረ ሪሌሽንሺፕ ወደፊት ከሚኖረው ትዳር ጋር የተለያዩ ውጤቶች እንደሚያመጣ የተገለጸ ሲሆን በዚህም ታዲያ ቀደም ብሎ ብዙ ጊዜ ብዙ ፍቅረኛዎችን ያላቸው ሰዎች በትክክል ትኩረታቸውን የራሳቸው ስኬት ላይ ስለማያደርጉም በኋላ ላይ ትክክለኛ የሆነችውን የትዳር አጋርን መምረጥ እንደሚቸገሩ ነው የተገለጸው። ታዲያ ወንዶች ቀደም ብለው ራሳቸው ላይ ትኩረት ካደረጉ ኑሯቸው ላይ እንደዚሁም ደግሞ ስራቸውን የማሳደግ ላይ ትኩረት ካደረጉ በኋላ ላይ እጅግ ቆንጆና ስኬታማ የሆነችም ሚስትን የማግባት እድላቸው ሰፊ ይሆናል ተብሏል። ሞክረው እምቢ ብሏቸው ሲንግል ይሆኑ ጥሩ ማስተባበያ ያገኙ በቃ ሼር እናደርጋለን እንግዲህ እናንተም አድርጉ ከቪዲዮዬን አይታችሁ ከጨረሳችሁ በኋላ ለሲንግሎች መጽናኛ ነው አሪፍ ነው ቀናቸውን ፈካት አድርጉላችኋል ታዲያ ተዳገባል ተረኛ በቃ ነው ምንድነው ያደረከው ነው ምንድነው ያደረከው ለምን ስቃለው ምን ነው የሚያስቀው ነው ሽሪክ ነው ወንድሜ ያባል በዚህ ደነዝ አሸነፈ አሁን የወጣ አንድ ሀሳብ አለ አህያኔ ምናምን ብሎ የወጣ ልጅ አለ እሱ የልጅ ልጅ ነው እንዴ እንደማያነ ከሌላ አህያኔ what እናንተ ተመሳክራላችሁ ይሄው አሁን ጮኩ ብሎ ነው ወጣ አህያ እንዴት እንደጮህ እንኳን የሚያውቅ አህያ ሲጮህ እንደዚህ አልቻሉም አሬ ያንቺ ድድራሩ አረ በኢየሱስ ፍቅሩ ላይ ቁም እዛ ጋር ቁም እዛ ደግሞ ምንድነው ጫማ ጋና ቀኝ አድርገው ባንዲራ መስሎ ቻርሊ ቻፕሊን ነው መስሎ ካላሮኒ አንተ መጀመሪያ ግን ለምን ሊሳካ እንዴ ብሩ አዘው አባት አማጂክ መልሻ ዳከ ገመድ እንዳበት እግሬን ከፍ ያርግ ማለት ማለት ምን ልትሆን ነው በዚህ ድንጋይ በቃ እየገባች ነው እኮ ደግሞ አቋቋሙ ራሱ ሌባ ሊዝ ነው ይመስላል አንድ እጁ የሚቀርጽ ሰው ነው ወይኔ እንደሚቀድመው ቀድመ ጀምሮ እንደሚ አፈር ብላ ቢቀርብ ይሻል ነበር አቢታ ሞከረሃል ነራል ሞከረ እኔ አየሩ ስለማይ ነው እና ደከልከኝ ከበቡኝ ሰርፕራይዝ ምንም ነው ያልመሰለ ምንም ማለት ነው የሆነ እንደዛ ልጅ እንዲች ያደረገውና
ቢቀርብ ይሻል ነበር። ውጪ ካይን ካርድ ሙላው እስኪ ባላስ ነው ባላ 5 ቢወል ተወሩ እንከውላ አይሰራም እኮ አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ ራሱ ነው እንከውላ አንተ ሞልቷል? አዎ ሞልቼዋለሁ። እስኪ እውነት እና እኔ ጋር ምኑ ነው የማይሰራው? እና ድጋሚ ሙላለ አንዴ ከሞከ እኔ ሞልቼዋለሁ እያለ እሱ ደግሞ ሲያፈጥበት ነቅቶበት መስሎኝ ነበር። ሪሊ ኔጋ ዝግጁ ነኝ። ለማንኛውም ቲክቶክ ከኔ ጋር መጣላት የሚፈልግ ካለ 24/7 አክቲቭ ነኝ። ታዲያ ለምን ከሴቶ ጋር አትጣላ? እንዴ ከሰው ጋር ነው መጣላት። ታዲያ ምን ሰራለህ 3 ሳምንት ሙሉ እዚህ ጫካ ውስጥ? እሱማ የቤት ያው በደሞዜ ልክ ቤት የምከራየው አጥቼ ነው እዚህ ጫካ ትንሽ 3 ሳምንት። እንዴ ታዲያ ለምን ወደ ላናን አፕሊኬሽን አትጠቀም? ትችላለህ። በጣም ነው የማመሰግነው ወንድሜ። ይበቃልኝ። ናንጂ ድብድቡስ? የምን ድብድብ? እንዴ ደብድብ አላችሁ? ናንጂ ዜዶ እንግዲህ መከራው በዝቷል። እንደቀጠለ ነው የዜዶ መከራ እየሄደ ነው። በጣም ለረጅም ዓመት የተሸወርነው ነገር ቢኖር ፍቅርና ልብን የምታገናኙ ሰዎች። ልብ ማለት ነው ስራው ደም መርጨት ነው። እስከዛሬ እንዴት እንደሆነ በማላውቅ ሁኔታ ልብ ቅርጽ የተሳለ ፍቅር የሚገለጽበት ሁኔታ በጣም የሚያስይ። ፍቅር መገለጽ ያለበት በአእምሮ በጭንቅላት ነው። ወደድክም አልወደድክም አፈቀርክም አላፈቀርክም ደም መርጨቷን ልብ አታቆም። ሰው እኮ በፍቅር ምናምን የሚያብደው እኮ ጭንቅላቱ ስለተነካ ነው እንጂ ልቡ ደም መርጨት አቁሞ እኮ አይደለም። አይገናኝም ጭራሽ። እኔ እኮ ግርም ከየት አምጥተህ ነው ቆይ ልብሽ ውስጥ ያለውን እንትን ተራሰው እንደዚህ የሚባል ነገር አእምሮ ውስጥ አስቀምጠኝ ነው መባል ያለበት። ከአሁን በኋላ 24 ሰዓት የምናስበው ሰውዬው ለዛ ነው በአእምሮ ስለሆነ። ፍቅር በልብ ነው የሚባል ነገር ውሸት ነው። ፍቅር በልብ ቢሆንማ ዶክተሮች በኢሲጂ ምርመራ ምናምን ያገኙት ነበር። ነገርየው ምንድን ነው? ወደድሽኝም አልወደድሽኝም አፈቀርሽኝም አላፈቀርሽኝም ልብሽ መምታቱን አያቆምም። ስለዚህ ካሁን በኋላ ልብ ቅርጽ ሳይሆን መሳል አለብን። ዚግዛግ ሲቹዌሽን አፈቅርሃለሁ ከአንተ ውጭ ሌላ ሰው አላውቅም እያሉ በልብ ቅርጽ መሀል ጩቤ የተደረገም ስዕል እንደዚህ አይነት ይሄ ልብ ዲስሪስፔክት ማድረግ ደም መርጨትህን ትተህ አፍቅር እንደማለት አይሆንም። አያረገውም እሱ ሰው ለምን እንደሚያብደው በፍቅር ልቡ መምታት ስላቆመ። እውነት ግን ማለት ነው የሆነ በቃ ማፈቅረው ልጅ ሳይ ልቤ መምታት ጀመረ። ልቤ መታ እስከዛ ድረስ አይመታም ነበር። እውነት ማን ነው ግን ያገናኘው ፍቅርንና ልብ? አይዞ ምንድነሽ? ምን አንዱ ነው ትላንትና አይኑን የሆነ ነገር ወቅቶት ጠፍቶ መጥቶ እዚህ ጋር በቃ ማብሪያና ማጥፊያ ልስራ አለብኝ እኮ ነው። አንተ ራስህ በቃ እንዳታስብ ታይፎድና ታይፈስ ነው በቅርቡ ይሻላልሽ። እንዴ ዶክተር ተፈንክቼ መጥቼ እኮ አሽገልኝ ነው እኮ የጭንቅላት ታይፎድና ታይፈስ ምንድነው የምትለው? እንዴ ይባላል እንዴ? ቆይ ዶክተሩ እኔ ነኝ አንተ ነህ? እንዲህ በቃ ዝጋ ቀረ አይደል? አንተ ራስህ እንዲሁ እንዳንተ የዛገ ሰው ትላንትና እጁን የዛገ ብረት ቆርጦ ቲታኖስ ሊወጋ መጥቶ እንዲሁ እንዳንተ ሲያዘገኝ ሰውየውን ትቼ የዛገውን ብረት አስመጥቼ ብረቱን ነው ወጎ ቲታኖስ ይጋር ተርፏል። ግን ብረቱ አይዞ አንተ ራስህ እዚህ በቋፍ ሆነ ትለፈልፋለህ ስለ ሰው። እንካው ነው እዚህ 4 መድኃኒት አዝዤልሃለሁ። የምን የፍንክቱ ነው አንደኛው። ሁለተኛው ደግሞ የፍንክቱን ስትውጥ ጨጓራ እንዳይነካ ነው። ሶስተኛው ደግሞ ለጨጓራ ያወጥከው ጉበትን እንዳይነካ ነው። አራተኛው ደግሞ ለጉበቱ ያድከው ሳምባን እንዳይነካ ነው ያዘዝኩልህ። የሳምባዬ ግን ስወስደው ሳምባዬን አይነካው። ድመት እኮ አይደለም የምትውጠው ዛምባን የሚነካ ኪኒን ነው። ሳና በሳና መለብለብ ነበር። ነይ ማነሽ ሲስተር? ይኸውልሽ አሁን ከሰዓት ላይ ማለት ነው ጆሮ አይሰማኝም አልሰማ የጆሮ ችግር ያለበት የለም ሲወራ አልሰማም ምናምን ያለ የማይሰማው ሰውዬ ይመጣል። ጎመን ዘር አዘጋጅልኝ ክፍል ያስቀምጪልኝ ገዝተሽ በደንብ አስሰዋለሁ። ጆሮን ይሰማል። ያ ሆዴ የሚያመመኝ ያስቀምጠኛል ያለው ይመጣል። ቦታ ፈልጊለት የሚቆምበት። ጠዋት ላይ ደግሞ ስሻና ያቃጥለኛል ያለውን ስለቀጠርኩት የሚያቃጥለው ነገር እሱን ስትቶት ራሱን እንዲያቃጥል ማለት ነው ፊውዝ እንቀይርለታለን። እሱ ጋር አብሮት ደግሞ የተወጎም ይመጣል። ለሱ እንኳን ብርጭቆ አዘጋጅ አፍረን እንጠጣዋለን። እንዴ አንተ እስካሁን አልሄድክም እንዴ? አልተሻለኝም እኮ። አልተሻለም። ይሄ ሁሉ
መድኃኒት ተሰጥቶ ሄደ እንደማት ቆመ አልተሻለኝም እኮ ነው። እስኪ ቪዲዮ ሀውልዳሪው ኢትዮጵያ 85% ማይም ነው። እውነት ነው። አስረግጬ ነው የምነግርህ። እንደውም 90% ነው። እውነት ማለች እቺ ቅድስት የምትባል ቴሌግራም ላይ አጭር ቀሚስ ለብሳ ፎቶ የምትልክልህ አገኘሽው እንዴ? ፍቅር ልደትሽ ደርሶ የለ ላንቺ እኮ ልገዛለሽ እያሳየችኝ እኮ ነው። እሺ ስራ ወቅቷን የላከችልስ ወይ ሻጣችሁ ማለት ነው? በመጀመሪያው ሱራ መለጠ በቃ ተፋጣላለሁ። አልደገመችው ሸጣ ይሆናል። መልስ ከኪሱ እንደዚህ አይነት ሰው ነው። መልስ ከኪሱ በቃ ሀቢቢ ማፊ ሙሽኪል አረቢ ሾይ ሾይ ማሉ ንገረኝ። የምትነግረኝ በአረብኛ እሰማለሁ። በቃ ቢግ ሙሽኪል ወይኔ 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 ሰለሞን ጉዶን ኩል ምን ሆንክ? ማን ደውሎ ነው? የሞት መልአክ ዱባይ ቅርንጫፍ ኤልሮ የሞተች እኮ ነው የሚለው። በእናት ኤልሮ የቷክ እያደላሉ አይዋ ደላሉ። በእናት ስንቱን የክፍለ ሀገር ልጅ ባጃጅና ቤት አሽጣ በእናት ጎዳና እንዳልጣለች፣ ስንቱን ኢጃዛ ቤት አሽጋ በረሃብ እንዳልቀጣች፣ የኔ እናት በእናት ስንቱን ስራ አስቀጥራለሁ ብላ ኮሚሽን በልታ እንዳልጠፋች። አይሞት ክፋት ግን በእናት ትንሽ እንዳታገለግል። አንተ እሷ ግን እንዲህ ታደርጋለች? እንደ ሃይማኖተኛ ነበር የምትመስለኝ ታውቃለህ። ማኪያ አራት አስቀይ በእናት እንደ የፍርድ ሰዓት መግባት ብችል እንደ አንጠልጥሎ እንዴት ሲወል እንደሚከቷት እንደ ሂጄ ባይ ደስ ይለኝ ነበር። እኔ የሚገርመኝ እኮ ደግሞ ስሟ ኤልሮይ መሆኑ ነው። የሚና አምላክ አየሁ ባላየ ነው ሲወል የሚልካት። ሻንጤን በቃ ልጠቀላለህ ሂጄ ባካል ልቀበላት። ምን ላድርግታል? አራት ሂድ አንተ እናጋንንት አይቀበሏትም እንዴ? ምን አደረከ መዘረስ? ኧረ እኔ አላምናትም በእናት የዱባይ ደላላ ናት እያልኩ ራሴ ወስጄ እሳት መሀል ላይ ገለጥ ገለጥ አድርጌ እኔን የምከታት። እንደውም ኮንስትራክሽን ነው ማሰራት በሰዓት ውስጥ ምን አለ በለኝ። የስንት ሰውን ባኮን ያለባት ሰኔ እትያስካል ግን መሞት አለባቸው በእናት። አሁን በስኳር ዕቃቸው ይቀመጣል። አንተ እትያስካል ጀለስ አይደሉ? እንዴት ከሳቸው ትሰልባለህ? ይሄ እኮ ጅልስና አይደለም ብራዘሬ፣ መስለብ ነው። MSQLEB ምናምን መስለብ። ኧረ እንደው በጦር እንዳሉ ግን የደላላዋ ነገር የሚኖር ህይወት እውነቷን እንቅጭቅጫን ነው ያለው። ባልመጣው መኪና ግን ነው እንትን የሚባለው። አባቴ ግን አይገዛም። አባቴ አይገዛም። አዝራለሁ ልጅ አይገዛም። እሱ መጣጥ ግን እሱን ባለፈው እንዳለኝ አጎተ መኪና የገዛው ያኔ ቀበሌ እያለ ያን የሚያደርገውን ነገር አድርጓል። ማን ያለው? አባቴ ተልቆሽ አባትን አትስማ። አባት በጣም መጥፎ ሰው። በእናትህ አንተ ያልከውን ቀበሌ ያርግ እሱም። ኧረ ስነ ስርዓት። እኔ ምንም አላረኩም አውቀው ነው። እሺ ብስኩት እኔ ላርግ። አንተ ምንም የሚደረግ ነገር የለም። ረፍ ካልሆነ እኔ ላርግ። በቃ አባቴን የማታስደርገው ከሆነ እኔ ላርግ። ቀበሌ ሂጅ አንተ ያረከውን ላርግ ነው። ህፃናት እኮ በቃ እንቅጭቅጫን እውነቷን አቃቋን። ጓደኞቼ ሚስጥር ይነግሩኝና ማለት ነው አትናገሪ ሚስጥር ምናምን ነገር ሲሉኝ በጣም ነው የሚያስቆኝ ማለት። ምክንያቱም ማለት ነው ፍሪጅ ከፍቼ ለምን እንደከፈትኩኝ ምረሳው። እኔ ከዛ ቻርጅ ሰካለሁ ቤት ቻርጅ ሊዘጋብኝ ቻርጁን የሰካው መስሎኝ ሳልሰካ ስልኬን የከካው ስልክም ይዘጋብኝ። እኔ ከዛ ደግሞ ውሃ ጠጣለሁ ብዬ ቀድቼ ውሃውን ሳልጠጣ ለአበባ ጠጣለሁ። ለእኔ ተስራክሮ የሚሻላችሁ ሚስጥር እረሳዋለሁ። እንዳንቺ አይነቱን ያብዛልን። ሰው ገንዘብ ተቀብሎ አመመኝ በትኩኝ የሚባል ነገር አለ። ያማጣት በእናትህ በጣም ታሟል። ልጠይቀው በቃ ግድ የለም ታስሯል። ይሁን በጣም አስቸግሯል። እንደምታውቂው አይደለም በቀረታ ምንም አይለኝ። በጣም አስቸጋሪ። እኛ ራሳችን ለሊት ሲቀጠቅጠን ይሁን ፊት ያውጡ ወይ ልጠይቀው በቃ መጠየቅ አለብኝ። አስኪ ግድ የለም አስኪ ልጠይቀው ራትዬ ነግሬሽ ነበር እኮ ነግሬሽ ነበር። አምስት መቶ ብር አበድሬ ቸገረኝ ስትል ተው እኔ ራበኝ ራታ እባክህ አትማታ። ገንዘብ በሚቀበል ይቀበላል። ረታ እባክህ አትማታ። እትያስካል አሁን ገንዘቡን ቢወስዱት እራሱ እኮ መታከሚያ ነው የሚሆኑት። ቢቀርቦት ይሻላል።
ውድ የሳምሪ ቲዩብ ቤተሰቦች ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። ከመውጣታችሁ በፊት የሰብስክራይብ በተኑን መጫን አለመጫናችሁን ቼክ እያደረጋችሁ ባይ